ግን ማሰብ ያለብሽ እኔን ሲወዱስ ከተሽ ነው ያለውበት ህይወት ደስተኛ ሆኜ አይደለም ገባሽ? እሷን ማግባት ፈልጌ አይደለም ማገባት ወይም ደግሞ ከሷ ልጅ መውለድ ፈልጌ አይደለም። ይሄ ያልነበረም የኔ ፍላጎት። እግዚአብሔር በእናትህ ዳኒ ወይኔ እግዚአብሔር አንቺ የምትሄጂበት ሀገር ላይ ደስተኛ ካደረገች ችግር የለውም። እኔ ግን እዚህ ምን አደርጋለሁ? ቢያንስ ትረጂኛለሽ፣ ብዙ ነገሮችን ታውቂያለሽ ብዬ የማስበው አንቺ ነው። ሄሎ ይሄን አላስተልጅሽ ችግር አይደለም ዳኒ በእግዚአብሔር ወይ ዳኒ ይሄ ነገር እንዲፈጠር ነበር የፈለግሽው? ዞር በይልኝ፣ ዞር በይልኝ። ቢያንስ አሁን ነው ገባሽ? ጥቂ ቢያንስ በዚህ አይነት ስሜት እንደማለት ስለማታውቂ ነው እንደዚህ ሆኖ አውቃለሁ። በቃ አውቄ ነው ያደረኩት። ምክንያቱም እውነታውን መስማትም ማዳመጥም ስላለብኝ አሁን ታለቅሽ አልፈልግም። በቃ መሄድ እፈልጋለሁ። በቃ አይሆንም። አይሆንም። ቢያንስ ነው እፈልጋለሁ። በፍጹም በቃ ጀስት እውነታውን ልታውቂው ነው እንጂ ተመልሶ እንደዚህ ስሜት ውስጥ እንድትገቢ አይደለም። በቃ ጀስት እውነታውን አንቺም እኛም ማወቅ ስላለብን በቃ ለዛ ነው እንጂ ለሌላ ነገር አይደለም። ቢያንስ ምን ላይ ነው ያለው? ምን ውስጥ ነው ያለው? እናንተ ለሱ ብቻ የምታስቡ ከድሮ ነው። ኢትስ ኦኬ በቃ ለአንቺ በማስብ ነው። ተስተኛ ነኝ መሄድ እፈልጋለሁ። ምንም ነገር ሊፈጠር አልፈልግም። በቃ መሄድ እፈልጋለሁ። አዳምጪ። አንድ ደቂቃ ወስደሽ ያለሽ ነገር አስቢው። አሁን ቻው ብልሽ እንደማትገቢ አውቃለሁ። ኤርፕሌን ውስጥ ገባሽ? ኤርፕሌን ውስጥ እንደማትገቢ አውቃለሁ። ምንድነው? በቃ እኔ መሄድ ፈልጋለሁ። ቢያንስ ትንሽ እንኳን ልብሽ አይራራም እንዴ? ትንሽ እንኳን አታዝኝልኝም? ብዙ ነገር ስሚ፣ ቢያንስ ትንሽ እንኳን አታዝኝልኝም? ኤርሚ ለምን አትወስደኝ? የትም አትሄጂም። ስሚ ንገርሽ፣ የትም አትሄጂም። ሰማሽ? የትም አትሄጂም። በቃ አትሄጂም። በግድ እያስቆያችሁ ነው። ሰዓት እያረፈደብኝ ነው። እንዴት ነው የሆነ ነገር እየነገርኩሽ ልሂድ የምትይው? ቢያንስ አታስቢልኝም እንዴ? አንተ ታምም መጥም እኮ ሌላ አመታት የታመምኩት ማንም ሰው እየተረዳኝ አይደለም። ምን አይነት አትሄጂም? ወደ መፍትሄ ነው የምንገባው። ዳትስ በቃ አትሄጂም። እኔ ልሂድ? አትሄጂም። ልሂድ። ዋጋ ትከፊበታለች ጽጌ፣ እግዚአብሔርን ዋጋ ትከፊበታለች። ገባሽ? የሚቆጭሽን ውሳኔ ነው የምትወስኚው። ስሚኝ፣ ተረጋጊና አስቢ። ቢያንስ ተረጋግተሽ አዳምጪኝ እንዴ። ሰምቻለሁ። በቃ አይኖርሽ አስብ ጽጌ። በቃ ኖ ስራሽ ነሽ እንዴ ጽጌ። የሁላችንም ሀሳብ ነው እንዴት ይሆን እንደሆነ እኔ ወዳጆኝ አይደለም ለዚህ ልጅ ያደረገሽ ነገር ረስቼ አይደለም፣ ግን ይሄ ደግሞ ሰዓቱ አይደለም። በቃ ሰዓትሽ ነሽ። እንዴት ሜዲ ለማዳመጥ ለመርዳት ሞክሪ። ከሁላችንም እንደዚህ ይሆን እንዴት ልንሄድ የምንችለው እንዴ? አስቢ እንጂ ጽጌ። ከሁላችንም ሀሳብ የተቃራኒ ከሆንሽ አንቺ ትክክል አይደለሽም ማለት ነው። ያንቺ ደስታ ባንቺ ደህንነት አልደራደርም። ታውቂያለሽ። ስሚ ትንሽ እንኳን ረራ የለሽም። ቢያንስ ትንሽ አታዝንሽ። አዋሪ ጽጌ፣ አዋሪ በእግዚአብሔር አዋሪ ለየትኛው ሃይማኖት ሽብቲጁ ሽባጋው ነው እንደዚህ ረዳደነው? የትኛው ልብሽ ነው እንደዚህ ረዳደነው? ነይ ተመለሽ ጽጌ። ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከኝ። ዳኒ በቃ ይዞ አረ በእግዚአብሔር በቃ በእግዚአብሔር ወይኔ ጉዴ ዛሬ አንተ በእግዚአብሔር እኔ አንዴ ተፈተን ብለዋል። እንግዲህ በቃ እቱ በእናትህ ዳኒ እንደዚህ ጨካኝ አትመስለኝም ነበር። አይደለችም። በቃ በእግዚአብሔር በቃ ሁኔታዎች ነው። በእግዚአብሔር ዳኒ፣ እሷም እኮ ተጎድታለች። በሷም በኩል እኮ ካሰብከው እኮ ዳኒ በጣም ከባድ ነው። ይሄ ነው ትክክል። ያኔ ይሄን ነው ትፈልጊው ነው እኮ በጣም ከብዷታል እኮ እሷማ ተሰልሰነ። እሺ እሷ እስቲ አንድ ነገር እሷ ያሳለፈችውን ነገር ይኸው። እሺ ቆይ ዳኒ እሷ ያሳለፈችውን ህይወት ምንድነው ማድረግ? እሺ ምን አይነት ህይወት ነው የምኖረው እኮ በቃ ዳኒ በእግዚአብሔር በቃ ምንድነው ማድረግ? ምንድነው መፍጠር ያለብን? እሺ ሰዓት ሂድ በቃ። እሺ ያኔ ሂድ እኔ ሀገሩ ለቅቄ ሂድ ነው። በፍጹም በእግዚአብሔር በወይኔ በቃ ነው ያላቀዛ አምላኬ ሆይ ነው በቃ ዳኒ አንዴ እንትን በልና ብቻዋን የትም አትሂድ። ስሚ ልንገርሽ፣ ብቻዋን የትም አትሂድ። እኔ የትም ልሂድ በቃ
እሷን አስቀሯትና እኔ ሄድላታለሁ። ኧረ ተው በእናታችሁ። እኛስ ማን እንዴ? ቆይ እኛ ለእናንተ ብለን እኛ ምን ትንዋል እንዴ?